Hi guys, ዛሬ የምንመለከተው ዝርዝር ወይም ሊስት በፓይተን አጻጻፍ ይሆናል። ለምሳሌ አበበ በሶ ለመጠጣት የሚያስፈልጉትን ግብአቶች በፓይተን ኮድ ለመዘርዘር ቢያስፈልገው ቫሪያብልንና ስትሪንግን በማገናኘት በሰንጠረዥ መልክ መጻፍ ይችላል። የሚጽፈው አጻጻፍ ይህን ይመስላል። ግብአቶች እኩል ይሆናል ስኩዌር ቅንፍ እንከፍታለን። ከዛ በጥቅስ ውስጥ ዱቄት፣ ውሃ፣ ጨው ይዘረዝር ኢንዴክስ ሊስት እናዘጋጃለን። ውጤቱን ለማየት ፕሪንት በቅንፍ ውስጥ ግብአቶች ብለን ራን ስንለው ዝርዝሩን በጥቅል መልክ ከታች እናገኛለን። አበበ ከጻፈው ዝርዝር እያንዳንዱን ላይ የብቻ ማየት ቢፈልግ እያንዳንዱ ግብአት ያለበትን ቦታ የሚጠቁም አሬ ያዘጋጃል። የመጀመሪያውን አሬ ስንጠቁም ሁሉ ጊዜ 0 ነው። ዱቄት የመጀመሪያው ዝርዝር ስለሆነ አሬው 0 ይሆናል። አጻጻፉም አንደኛ አንደርስኮር ግብአት ይሆናል። ግብአቶች በስኩዌር ምልክት ውስጥ 0፣ ሁለተኛ ግብአት ግብአቶች 1፣ ሶስተኛ ግብአት ግብአቶች 2፣ የመጨረሻ ግብአት ግብአቶች -1 ብለን ስንጽፍ ጨውን ብቻ ለማየት ከፈለግን ፕሪንት ግብአቶች ብለን በስኩዌር ውስጥ አድርገን 2 እንልና ራን ስንለው ጨውን አሳየን፣ አንድ ውሃን አሳየን። የመጨረሻውን ግብአት ለማየት -1 ስንለው ጨውን አሳየን። እስቲ በእንግሊዝኛ ሊስቱን እንደገና እንስራው። ግብአቶች በሚለው ፋንታ አይተምስ የሚለውን ወርድ እንጠቀማለን። ለእያንዳንዱ ግብአት ደግሞ አይተም የሚለውን እንጠቀማለን። አይተም ፈርስት፣ ሰከንድ፣ ሰርድ የሚለውን ለመለየት ያገለግለናል። አይተምስ የሚለው ደግሞ ዝርዝሮቹ ያሉበትን ጥቅል ፋይል ያሳውቀናል። ስለዚህ አይተምስ እኩል ይሆናል ብለን ጥቅል ፋይሉ ያለበትን አሬን ከፍታለን። ከዛ እያንዳንዱ በጥቅስ ውስጥ ኮማ ያደረገን ዱቄት፣ ውሃ፣ ጨው አስገብተን መኖሩን ለማወቅ ፕሪንት ብለን አይተምስ እና ራን ስንለው ዝርዝሩን ይሰጠናል። በመቀጠል እያንዳንዱ አይተም ያለበትን ቦታ ወይንም ኢንዴክስ ኮምፒውተሩ እንዲያውቅ እንጽፋለን። የመጀመሪያው አይተም ያለበትን ስንጽፍ ፈርስት አንደርስኮር አይተም ይሆናል። አይተምስ ብለን ኢንዴክሷ 0 ላይ ነው። ሰከንድ አይተምስ ብለን 1 ላይ፣ ሰርድ አይተምስ ብለን አይተምስ ከዛ ሁለተኛ ላይ፣ የመጨረሻ አይተም አይተምስ ብለን -1 እናደርግና አንዱን አይተም ለማግኘት ፕሪንት በቅንፍ አይተምስ ብለን 2 ጽፈን ራን ብንል የሚያሳየን ጨውን ይሆናል። በመቀጠል እንደን አስገብተን ራን ስንለው ሰከንድ አይተም ላይ ያለውን ውሃ ያሳየናል። የመጨረሻውን አይተም ለማግኘት -1 ብለን ራን ስናደርግ ጨውን እናገኛለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነው። ቪዲዮውን ከወደዳችሁት ላይክ አድርጉ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሌሎች እንዲደርሳቸው ሼር አድርጉ። ሰብስክራይብ በማድረግ ተከታተሉኝ። በተረፈ በሚቀጥለው እስከምንገናኝ ድረስ የተባረከ ሳምንት ይሁንላችሁ። ባይ